ሌላው ኤርሚ ቻሌንጅ ሰጥቶኛል። ቻሌንጁ የሚቆየው ደግሞ ለ3 ቀን ብቻ ነው የሚሆነው። ደግሞ ቻሌንጁ እኔን ፈለው ማድረግ ነው። እኔ ፈለው በተደረግኩ እሱ ቻሌንጁን ከሰጠኝ ጀምሮ እስከሚቀጥለው 3 ቀን ፈለው በተደረግኩት ልክ ደግሞ ኤርሚ ለኔ የቻሌንጁን ብር ለኔ ይሰጠኛል ማለት ነው። ቀጥታ ደግሞ እኔም ማደርገው በሉፐሱ ምክንያት የምወስዳቸው መድኃኒቶች ኦቨር ሆነው ስላልተስማሙኝ ከአንገቴ በታች ወደ 9 ሊትር ውሃ ሞልቻለሁ። ስለዚህ ቀጥታ ማደርገው እኔ ከሰውነቴ ውስጥ ያለውን ውሃ አስወጣበታለሁ ወይም ደግሞ መድኃኒቴን የሚሸፍንልኝ ለ2 ወር ለ3 ወር መድኃኒቴን እሱ የሚሰጠኝ ብር ለኔ መድኃኒቴን ይሸፍንልኛል ማለት ነው። ያው እዚህ ምድር ላይ እስካለው ድረስ የምቀጥለው በመድኃኒቶች ስለሆነ ስለዚህ ሁላችሁም እየገባችሁ እኔም ፈለው አድርጉኝ። የአንድ ሰው ፈለው ለኔ ዋጋ አለው። መድኃኒቴን የምገዛበት መንገድ አስተካክላለሁ። ለምን እዚህ ምድር ላይ እስካለው ድረስ እስከ ህይወት ፍጻሜ ድረስ መድኃኒት ስለምወስድ ማለት ነው። ስለዚህ እኔ ህመምተኛ መሆኔ ተስፋ አላስቆረጠኝም። ሰው ነኝ፣ አዝናለሁ፣ ይከፋኛል። ግን ደግሞ መዳም ቤት ሰርቼ ነው በእነዚህ የምኖረው። ስለዚህ በትንሹ ቢዝነስ ከፍታችሁ ያልተሳካላችሁ ያልሞላላችሁ በትንሹ ተስፋ ለምትቆርጡ ሰዎች እኔ ተስፋ ሆናችኋለሁ፣ አይዟችሁ እላችኋለሁ። ማለፍ እንደሚቻል መኖር እንደሚቻል ላይፍ ስታይላችን አስተካክዬ በዚህ ህይወት ውስጥ ነው የምኖር። ስለዚህ ሁላችሁም አይዞሽ በሉኝ፣ አበረታቱኝ። እንደዚህ ነው የምለው በትንሹ። ስለዚህ አሁን ላይ እኔ ስራ ካቋረጥኩኝ 20 ምናምን ቀኔ ነው። ከወገቤ በታች ወደ 9 ሊትር ውሃ ሞልቷል። ስለዚህ የታዘዘልኝ መድኃኒት ደግሞ እኔ ባለውበት ሀገር ላይ የለም ስለተባለና ስላልተፈቀደልኝ ቤት ውስጥ ነው ያለሁኝ። እስከዛሬው ሰዓት ግን ከ21 ቀን በፊት ጀምሬ ግን ስራ አቋርጬ አላቅም። በጣም ጎበዝ ሰራተኛ ነኝ። ግን የምቀጥለው ግን ህይወት አሁንም የሚኖሩት ህይወት የሚቀጥለው ከነዚህ መድኃኒት ጋር ነው ማለት ነው። ስለዚህ መድኃኒቴን ልገዛበት የሚችል ነገር ከዚህ በፊት ቪዲዮ ሰርቼ ነበረ። ካምፓኒ የተለያየ ድርጅቶች መድኃኒቴን ሊገዙልኝ የሚችል አካል ፈልጌ ወይም ደግሞ ቻሌንጅ ሊሰጠኝ የሚችል አካል ፈልጌ ነበረ። አጋጣሚ ደግሞ አንተ ቻሌንጁን ሰጠህ ማለት ነው። ስለዚህ በቻሌንጁ መሰረት ደግሞ ጓደኞቼ እዚህ ገፍተው አድርሰውኛል። አመሰግናለሁ። የኔ ጉዳይ ይሄ ነው። በቃ እዚህ ላይ ነው የሚያበቃው። ጎበዝ፣ ጀግና፣ ጠንካራ ሴት። እግዚአብሔር አሁንም በደንብ እንትን ይበልሽ። ምንም ላይክ መፍትሄ ላይክ ይሄ የሆነ ሕክምና ቢያገኝ የሚድን አይደለም ህመሙ። መፍትሄ የለውም። አሁን መድኃኒት ታዞልኛል። የታዘዘልኝ መድኃኒት በግብፅ ወደ 126 ሺህ ብር ነው። ያ ማለት ወደ 300 ሺህ ብር በየ15 ቀኑ ማለት ነው። ስለዚህ መድኃኒቱን ሊሸፍንልኝ የሚችል አካል ድርጅት ካላገኘሁ መድኃኒቱን ስለማላገኝ ከወገቤ በታች እንዳለ ውሃ ሞልቼ ነው ያለው፣ አብጬ ነው ያለሁኝ። ማንም ሰው መጥቶ ማየት ይችላል። ከዚህም በፊትም ያዩ ሰዎች አሉ። እንዳለ ሰውነቴ አብጧለኝ። አሁን ያንን ነገር ምንድነው ማድረገው? መድኃኒቴ እስከሚገኝልኝ ድረስ ወደ ልቤ እንዳይሄድ ወይም ደግሞ ወደ ሳምባዬ እየሄድኩኝ ቸክ አደርጋለሁ። ከዚህ ውጭ ግን ምንም ነገር የለውም። የተለያየ ቦታ ላይ ያሉ አውሮፓ፣ ካናዳ የተለያየ ቦታ ላይ ያሉ መድኃኒቱን ሊልኩልኝ ነበር፣ ግን ኤርፖርት ላይ መውጣት ስለማይችል አይፈቀድም። ስለዚህ ባለውበት ሀገር ዩኤን ወይም ደግሞ IMO የሚባል ድርጅት ከፈረመልኝ ብቻ መድኃኒቱን እቀበላለሁ ማለት ነው። ከዚህ ውጭ ግን አይቻልም። እንግዲህ ካለሁ ነው። አበረታቱኝ። ከሞትኩ ደግሞ ደረሰኝ ነው። ብቻ ግን መኖር እንደሚቻል፣ ተስፋ መቁረጥ እንደማይቻል፣ ጉፋን አመመን ብለን ቁጭ ማለት እንደማይቻል። አሁን እነዚህ መድኃኒቶች ከ40 ሺህ እስከ 45 ሺህ ብር በላይ ናቸው በየወሩ። ያ ደግሞ ቸክ አደርጋለሁ፣ ግዴታ ነው። በየወሩ ቸክ አደርጋለሁ። በየ15 ቀኑ ደግሞ መድኃኒቴን እገዛለሁ ማለት ነው። ስለዚህ በቃ እኔ አሁን ላይፌ 8 ዓመቱን የኖርኩት በዚህ ጉዳይ ነው። ሰርግ ቤት አልሄድም፣ ክርስትና ቤት አይደለም የምሄደው። ከስራ ቦታዬ ሆስፒታል ደግሞ ፋርማሲ። በቃ ላይፌ በዚህ ነው የሚቀጥለው። በጣም ደስተኛ ነኝ። ባለኝ አቅም መድኃኒቱን ግማሹን እየገዛሁኝ ግማሹን ደግሞ ለምችለው ነገር ለሰው በጎ አድራጎት ማድረግ መስጠት ምናምን ነገር በጣም ነው ደስ የሚለኝ። በዚህ ጉዳይ ግን በቃ እንደዚህ ብዬ ህይወቴ ይቀጥላል። አልፈራም፣ አልደነግጥም። በጣም ብዙ ሰዎች ሰብረውኛል፣ አይድንም ብለውኛል፣ በሽታው መጥፎ እንደሆነ ነግረውኛል። ቢሆንም ግን በእግዚአብሔር ተስፋ ሳልቆርጥ እዚህ ቦታ ላይ ደርሻለሁ እና በጣም አመሰግናለሁ ኤርሚ፣ ይህን ሀሳቢ ልናገር እድሉን ስላመቻችህልኝ። ኦልራይት ጋይስ፣ ይህን ውድድር አሸነፈችም አላሸነፈችም እዚህ ጋር የምታያት እህታችን
ሰፖርት ማድረግ የምትፈልጉ ሰዎች በሙሉ ፎሎ አርጓችሁ ሰፖርት አርጓት፣ ቴክስት አርጉላት፣ አናግሯት። እሺ ጋይስ፣ በጣም የነገረችን ነገር እንግዲህ ዝም ማለትም የማይቻልበት እንትን ነው። በጣም ጠንካራ ሴት ነች። በጣም ቆንጆ ልጅ